ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ አጫጭር የድል ዜናዎችን እነሆ። ባለሽርጡ ክፍለ ጦር ታላቅ ድልን ተጎናጸፈ። ፍጹም ጓዳዊነት የሌለበት ያልሰራበት የማያውቀው የፋሽስቱ ብልጽግና አገዛዝ ሰራዊት 30 አስከሬኑን ጥሎ በሸሸበት ውጊያ የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ታላቅ ድልን ተጎናጽፏል። አፋብኃ ምኒልክ እዝ ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር ከ40 በላይ የጠላትን ኃይል በመደምሰስ እና ከ12 በላይ የሚሆነውን በማቁሰል እንዲሁም ከ10 በላይ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፏል። የምስራቅ አማራ ኮር አንዱ ባለሽርጡ ክፍለ ጦር ትናንትና ታህሳስ 24 ቀን 2018 ዓመተ ምህረት ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ተኩል ድረስ በቀጠለው አውደ ውጊያ ከመርሳና ጊራና በመነሳት ወደ ፋጂ የተንቀሳቀሰውን የስርዓቱን ቅጥረኛ ሰራዊት በመደምሰስና በማቁሰል እንዲሁም የነፍስ ወከፍ መሳሪያን በመማረክ ታላቅ ድልን ተጎናጽፈዋል። ጠላት ከጊራና ከተማ በስተ ምስራቅ በኩል ያሉ የፋኖ ቀጠናዎችን ለማጥቃትና ከቻሉም ለመቆጣጠር አቅዶ በብዙ ግንባሮች ማለዳ ላይ በጀመረው ውጊያ የዋርካው ልጆች ባደረጉት ከባድ የመከላከልና የመልሰው ማጥቃት እርምጃ በርካታ የጠላትን ኃይል በመደምሰስና በማቁሰል ብሎም በርካታ ተተኳሽና የነፍስ ወከፍ መሳሪያ በመማረክ ወደ ጊራና ከተማ የሸኙት ሲሆን 30 የሚሆን አስከሬኑንም ሳያነሳ እግሬ አውጭኝ ብሎ ለመሸሽ መገደዱን ተገልጸዋል። በተጋድሎው ተገኙ ምርኮ የተገኙ ድሎች 10 ጥቁር ክላሽ፣ 1500 የክላሽ ተተኳሽ፣ 780 የብሬን ተተኳሽ፣ 25 የደረትና 7 የወገብ ትጥቅ፣ 13 ኤፍ1 ቦምቦች፣ 3200 የዲሽቃ ተተኳሽ በአጠቃላይ ምኒልክ ዕዝ በተጋድሎ በባለሽርጡ ክፍለ ጦር አማካኝነት 10 ጥቁር ክላሽ እንዲሁም 5480 በላይ ተተኳሽ የእጅ ቦምቦችና የወገብና የደረት ትጥቆችን ጨምሮ በርካታ ንብረቶችን መማረኩ ተገልጿል። በተያያዘ ዜና በምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ደጀን ክፍለ ጦር ለበርካታ ወራት ያሰለጠናቸውን ልዩ ኮማንዶዎች በደማቅ ሁኔታ አስመርቀዋል። አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ታህሳስ 24 2018 ዓመተ ምህረት መብረቅ ኮር ደጀን ክፍለ ጦር ለሁለተኛ ዙር ለወራቶች ያሰለጠናቸው በርካታ ልዩ ኮማንዶዎችን በደማቅ ሁኔታ አስመርቀዋል። በምርቃቱ ላይ የተገኙ ከፍተኛ አመራሮች ተገኝተው ተመራቂ ኮማንዶዎችን የእንኳን ደስ አላችሁ መልካም ምኞት ሲገልጹ፣ በሌላ መልኩ የአማራን ሕዝብ በታማኝነት እንዲያገለግሉ ታሪካዊ ኃላፊነት የተሰጣቸው ሲሆን ከዚህ ጋር ተያይዞ ተመራቂዎቹ የተሰጣቸውን ኃላፊነት በአግባቡ ተሸክመው ሕዝባቸውን ከገባበት ሁለንተናዊ የህልውና አደጋ እንደሚታደጉ ቃል ገብተዋል። ስለሆነም በ30 ክላሽ የተጀመረው የአማራ ፋኖ ትግል በአሁኑ ሰዓት ላይ ከእግረኛ ሰልጣኝ እስከ ልዩ ኮማንዶ ሰልጣኝ ብሎም ተመራቂ ፋኖዎችን የማብቃትና የማምረት እንቅስቃሴውን ለአማራ ህዝብ አኩሪና የማንነትን ግዳጅ ጭምር ስለሆነ ለፋሽስቱ ስርዓት ደግሞ የሞት ደብዳቤ ከመዳፉ ላይ የማስቀጠል ያክል መሆኑን በተግባር የታየበት ክስተት ሆኖ ይቆጠራል ማለት ነው። ሰልጥነን እንዋጋለን፣ እየተዋጋን እንሰለጥናለን። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ታህሳስ 24 2018 ዓመተ ምህረት ነው። እናመሰግናለን አድማጭ ተመልካቾቻችን። ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ የተባበር ዘንድ
በትህትና እንጠይቃለን።